السلام عليكم ورحمة الله وبركاته. أهلا وسهلا ومرحبا. أهلا فيكم حبايبي، እንዴት ናችሁ? ሰላም ናችሁ? ወይኔ ያለው አልሐምዱሊላህ ሰላም ነኝ። ስራ፣ ጤና፣ ኑሮ፣ አፍያ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከእናንተ ውሎ እንዴት ነው? ረመዳን ዛሬ ማሻአላህ 16 ቀን ጨረስ። ኢንሻአላህ ጾመው ከሚጨርሱት አላህ ያድርገን። ይህን ይመስላል እንግዲህ ዛሬ ውሎችንን አብረን ፏፏፏ እያለን እንውላለን እና ላይክ፣ ሼር፣ ሰብስክራይብ እንዳትረሱ ውዶቼ። ደግሞ የምታጠናክሩ ልጆች እንዲህ ነው እንደዚህ አድርጊ እንደዚህ ነው የምትሉኝ በጣም ነው የማመሰግነው። ፈጣሪ ያክብርልኝ፣ አላህ ጨምሮ ጨማምሮ ይስጣችሁ ነው የምላችሁ። እና ውሏችሁ ስራ እንዴት ነበረ? ከኔ ጋር ሁሉ ሰላም ነው። ምን አዲስ ነገር እንደመጣልኝ ታውቃላችሁ? ወላሂ የሚገርማችሁ ነገር ማለት ነው እኔ እዛ ሀገር ከመጣሁኝ 6 አመት ሊሞላኝ ነው አሁን። እስኪ ኢትዮጵያ ኑሮ ውድ ነው ያወራችሁት ሰው ሁሉ ምንድነው የሚያወራው? ስለ ኑሮ ውድነት። ኧረ እዛ ሀገር የማያስቀምጥም ተው። እናንተ ምን አለባችሁ? አረብ ሀገር ያላችሁት እናንተ ማሳትሞቱ ጀነት ገብታችኋል ይሉኛል። የሚገርማችሁ ስደውል ማለት ነው እዚህ ያለው ወደ ሀገር መቼ ነው የምገባው? ከሰው ቤት ኩሽና፣ ከሰው ቤት ከመዳም ቤት ኩሽና መቼ ነው የምወጣ ይላል። እዛ ያለው ደግሞ ሀገር ያለው ደግሞ እንደው መቼ ነው ከዚህ ከሀገር የሚወጣው ወደ ሰው ሀገር ብሎ ፈጣሪውን ይለምናል። ግን ማን ነው ጥሩ ነዋሪ? እሱ ማን ነው የሚያውቀው? አላህ ብቻ ነው። ግን እናንተ ምን ትላላችሁ? እውነት እኛ እዚህ ተመችቶን እንደዚህ ሆነን ነው የምንኖረው? ያ አላህ ብቻ አላውቅም። በጣም ነው የሚያስጠላው። የሚገርማችሁ ነገር እናንተም የነሱም የኛም የነሱም በጣም ነው እንትን የሚለው። ለማንኛውም ለተቸገረ ሁሉ አላህ ይስጠው፣ ለታመመም አላህ ያሽረው እያልን እኛ ዱዓችንን አንረሳም። ሁልጊዜም ስንተኛም ስንነሳም አልሐምዱሊላህ። ያው ይሄ ሁሉ ኒዕማ ባላህ ስለሆነ ይህንንም ያጣዋለ እና ውዶቼ እኛ አሁን ኢትዮጵያ ስንገባ ምን አይነት ስራ ለመስራት እናስባለን? ሁላችንም መቼም የተለያየ ሀሳብ ይኖረናል እና ውዶቼ እንደዚህ የምንተዋወቀው ማንተዋወቀውም ላላህ ብለን የተዋደርን የተቃረብናለን እና እንደዚህ ጀማዓ ሆነን አንድ ላይ ዩቲዩባችንን ደግሞ በአንድ ላይ እንደዚህ አሳድገን እኔ አዲስ አይዳ ይዤ የመጣሁት አንድ ላይ አሳድገን ለተቸገረ የምንረዳ ለታመመ የምንወስድ ሆስፒታል ልብስ የሌለውን ልብስ የምንገዛ እንደዛ ብናረግ ተባብረን ዩቲዩባችን እንደዚህ ከፍ ካለ ክፍያ ሲጀምር እንደዚህ ብንረዳ የሚለውን ሀሳብ ይዤ መጥቼ ነው። እናንተስ ምን ትሉኛላችሁ? እንደዚህ አይነት ሀሳብ ይመቻችኋል ልጆቼ? የሚመቸው ላይክ ኮሜንት ላይ ያስቀምጥልኝ። ኢንሻአላህ ደግሞ ሰው እኮ ሳንቲም ስለሰጠ ሳይሆን በጉልበቱ መርዳት እኮ ጥሩ ነው። ብዙ ሰዎች ወላሂ ለአዚም የሚገርማችሁ ነገር ሆስፒታል ስትሄዱ ስንቱ ነው የምታዩት? ሱብሃነከ ያ ረብ። አላህ መቼም ሆስፒታል ጥላታችሁን ይሄድና ለጥላት እንኳን አትመኙ እንደዚህ አይነት ነገር። በጣም ነው የሚያስጠላ። ግን ኢንሻአላህ ለሁላችሁ የምመኘው ነገር ቢኖር አፍያችሁን ይስጣችሁ። አፍያ ያለው አፍያውን ጨማምሮ ይስጠው። ደግሞ ካለን እንደዚህ የምናካፍልበት እድል ያለው ይወፍቀን። ይኸው ዱንያ እንደሆነ አትጠገበም። እንሰራለን። ያው ከልኩ አያልፍም። የሚገርም ነገር እኮ ሰርተን ያው ያቺን 4 ሜትር ጨርቅ ይዘን ነው የምንገባው እዛ ስንሄድ። ብቻ ያው የኛ ነገር በጣም ነው የሚያሳስበው። ለዚህም ደግሞ ለዚህም ዱንያ እስበሳችን ቂም መያያዝ፣ እስበሳችን መኳረፍ፣ እስበሳችን ምቀኝነት፣ እከሌ እንደዚህ ነው ማለት ነው ስራችን። እኛ ብቻ በጣም ነው የሚያሳዝነው የኛ ነገር። በጣም ይገርማል። አላህ ከጥሩዎቹ ባሪያዎች አላህ ያድርገን። ደግሞ ኢንሻአላህ ሐፊዘልም ቁርአን ሐፊዝ አላህ ያድርገን። ሐፊዝ ሆነን ትርጉሙንም ማውቀን ተፍሲሩንም ማውቀን ለኡማው የምንጠቅም አላህ ያድርገን ነው የምላችሁ። ያው ወሬ ደባለኩባችሁ ምንም አይደለም። ለማንኛውም
በጣም ነው የሚገርመው እና በጣም ገርሞኝ ነው እኮ ዛሬ እንደዚህ ደውዬ ለሆነ ጓደኛ ኢትዮጵያ እንደው ሰሚራ አለችኝ። አቤት አልኳት። አንቺማ ምን አሻሽ ማለት አልኳት። ደህና ሀገር ነው አለሽው ብታይ እንዴት እንደሚያስጠላ ሀገር አለችኝ። እኔ እሷ ብቻ አይደለም ያለች ግን ሁሉ ሰው ይለኛል። የሚገርማችሁ ነገር ሶሻል ሚዲያም ላይ ስታው እንደዚህ ነው። ያን የኢትዮጵያ ሀገራችን ነገር በጣም ከባድ ነው። ሰውንም ስታወሩ እንደዚህ ነው። ቤተሰብም እንደው ክፉ አይወዱም። የእናንተ ቤተሰብ ግን እናት አባት አይናችሁ እንዳዩ ይፈልጋሉ። ግን የሀገራችን ነገር በጣም አሳሳቢ ጉዳይ ነው። ብቻ አላህ ያብቸው። እንግዲህ ረመዳንም እያለቀብን ነው። አላህ ጾሞ ከሚቀበላቸው አላህ ይበለንና ዱዓ እንዳትረሱ። የምር ዱዓ አትርሱ። ዱዓ አድርጉ በደንብ ለሁላችንም አላህ ያሳካው እና ውዶቼ ለሁላችንም ተሳክቶ ትልቅ ደረጃ ደርሰን ቢያንስ ብዙ ዩቲዩበሮች አለን አሁን በቅርብ እንኳን የተዋወቅ ብዙ እና ኢንሻአላህ ዩቲዩባችን ሰርቶ ትልቅ ደረጃ ደርሰን ለሰው የምንጠቀምበት አላህ ያድርገው ነው የምለው ኢንሻአላህ። ከዚህም በተጨማሪ አፊያ ሰጥቶን የሰራነውን ነገር አላህ በረካ ይጨምርበት። ውዶቼ ላይክ፣ ሼር፣ ሰብስክራይብ ስለምታረጉኝ በጣም ነው የማመሰግነው ውዶቼ። በጣም ነው የምወዳችሁ። ለአላህ ብዬ አላህ ከኔ በላይ አላህ ውድድ አላህ ያደርግልኝ። መልካም ምሽት፣ መልካም ሙሉ፣ መልካም ቀን ለሁላችሁም። በጣም አመሰግናለሁ ነው የምለው። ቻው